ማስተር አብነት ከበደ ያለበት ሁኔታን በማስመልከት ለኢትዮጵያ ሕዝብ ይድረስ በማለትም መልእክቱን አስተላልፏል። የመጀመሪያ ቀዶ ጥገና ምን ነበር? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በጎነትን በተግባር እያሳየ ያለው እያስመሰከረ ያለው በኢትዮጵያ ታሪክ ከተከሰቱት በጎ ሰዎች መካከል አንደኛ ደረጃ ይዟል ቢባል ማስተር አብነት ከበደ ተተኪ የሌለው በጎ ሰው ቢባልም የማይካድ እውነታ ነው። ራሱን ሰውቶ ሰውን የሚረዳ ለሰው የሚኖር ድንቅ ኢትዮጵያዊ፣ ትውልዱና እድገቱ ከወደ ደቡብ ከምባታ ስፍራ እንደሆነ ይነገራል። አብሮ አደጎቹና የአካባቢ ሰዎች ሲናገሩ ማስተር አብነት ከበደ ሰውን መርዳት እንደሚያስደስተው ተፈጥሮ እንደሆነም ነው። ከራሱ ኪስ እያወጣ ሰውን ስረዳ የነበረው ማስተር አብነት ከበደ ሰው ማህበራዊ ሚዲያ ወይም ሶሻል ሚዲያን መጥፎ ነገሮችን ሰውን ዘርን ከዘር ከፍተኛ ላይክ ለማግኘት ስሉ ዘርን ከዘር ሃይማኖትን ከሃይማኖት እያጋጩ ሲሰሩ ይስተዋላል። እሱ ግን ሶሻል ሚዲያን ለመልካም ነገር ለመልካም ዓላማ ለበጎ ዓላማ ሲያደርግ ይስተዋላል። ማስተር አብነት ከበደ በጣም ደግ የዋህና ጥሩ ቀና አመለካከት እንዳለው በተለይ ዘር፣ ብሔር፣ ሃይማኖት፣ ቀለም እንደማይል ሰውን በሰውነቱ ብቻ እንደሚያስጠጋም ነው። ሰውን አይጸየፍም። ለካሜራ ሽፋን ስል መልካም ነገር አያደርግም። ይህ ስር መሰረቱና አስተዳደጉ እንደሆነም ነው የአካባቢ ተወላጆች ምስክርነታቸውን የሰጡት። ታዲያ በጎ ሰው አይበረክትም፣ ፈተና ይበዛበታል። ምድር ላይ ያለ ብዙ ችግሮችና ተግዳራቶች ይገጥማሉ። ማስተር አብነት ከበደ በመሃሉ በርካታ ኢትዮጵያኖች ትኩረትን ከሳበ በኋላ በተለይ በፌስቡክና በቲክቶክ አካውንቱ በከፍተኛ ሁኔታ ተጽዕኖ እየፈጠረ መጣ። ማስተር አብነት ከበደ በጎ ስራዎቹ አጠቃላይ ከኢትዮጵያም አልፎ የተለያዩ የዓለም ክፍል ያሉት ነዋሪዎችን በጣም በማስደነቅና በማስገረሙ የተነሳ በርካታ ቁጥር ያላቸው የዓለም ክፍል ያሉት ነዋሪዎች ቋንቋው ባይገባቸውም ምስሉ ላይ የሚመለከቱት ነገር በጣም ፓወርፉል ከመሆኑ የተነሳ አድናቆታቸውን ለሱ ሲገልጹም ተስተውሏል። ማስተር አብነት ከበደ በአረቡ ዓለምም እየታወቀ መጣ ድንቅ ኢትዮጵያዊ ነው። በቲክቶክ አካውንቱ ከ4 ሚሊዮን በላይ ተከታይ ያለው ማስተር አብነት ከበደ ምን ያህል ሶሻል ሚዲያ ላይ ተጽዕኖ ፈጣሪ እንደሆነም ነው። የሚፖስታቸው ፖስቶች በጣም እጅግ አስገራሚና ዓለምን እያነጋገረ ያለ ክስተትም ሆኗል። በተለይ ማስተር አብነት ከበደ ከሚሰራቸው በጎ ስራዎች መካከል ጎፋ ላይ የሰራው በምንጊዜም የማይረሳ ኢትዮጵያዊነትን ያስመሰከረበት ታላቅና የምንጊዜም ምርጥ ኢትዮጵያዊነትን አልፎም ደግሞ ሰብአዊነት ምን እንደሆነ ለዓለም ያሳየበት ክስተትም ነው። ራሱን ሰውቶ የሰዎቹን ሀዘን ተጋርቶ በጎነት ገንዘብ ብቻ ወይም ሌላ ነገር ብቻ ሳይሆን አብሮ ሀዘንን መጋራት የመሰለ ነገር ትልቅ ነገር የለም። ማስተር አብነት ከበደ ልክ እንደ ቤተሰብ ሁሉንም ያያል። ከዛም የተነሳ ኢትዮጵያኖች ከዳር እስከ ዳር እንደ ቤተሰብ አካልም ያዩታል። በጣም ባልተጠበቀ ጊዜና ሰዓት ይህ ታላቅ ሰው ዋርካ የሆነው በተለይ የበጎነት ተምሳሌትና ዋርካ የሆነው ማስተር አብነት ከበደ መታመሙ ኢትዮጵያኖችን ክፉኛ ልብ ሰብረዋል። የማስተር አብነት ከበደ ህመም በከፍተኛ ሁኔታ በርካቶቹ የተለያዩ ሀሳቦችን ሲሰጡ ተስተውሏል። ግን የማስተር አብነት ከበደ የህመሙ እውነታ ምንድነው በሚለው ዙሪያ በርካቶቹ ሀሳባቸውን እንደመሰላቸው ሳያረጋግጡ ሲሰነዝሩም ተስተውሏል። ከፊሎቹ ካንሰር ስሉት ነበር፣ ግን ካንሰር እንዳልሆነም ሁኔታዎቹ ደግሞ ከፊሎቹ ሲያነሱም ተስተውሏል። በተለይ በካንሰር ዙሪያ ከዚህ በፊት ነቢይ ታምራት ደምሴ ወይም ሲጄ ቲቪ ላይ በመቅረብ ምስክርነት ሰጥቶ ነበር። እግሩ ቁስልና ጠባሳ ከመኖሩ የተነሳ ወደ መቆረጥ ደረጃ ደርሶ ነበር። ጌታ ኢየሱስ ክርስቶስ አዳኝን በመቀበሌ በሱ መንገድ በማመኔ እግሬ ተፈውሷል በማለትም ምስክርነት የሰጠን ያን ነገር አምጥቶ ካንሰር ነው በማለትም ሀሳባቸውን ሲያናፍሱ ተስተውሏል። ማስተር አብነት ከበደ ህመምን በማስመልከት በሀገር ውስጥ ተስፋ ቢኖረውም በሀገር ውስጥ ያለውን ሕክምና ጨርሶ ለሕክምና ወደ ታይላንድ ማቅናቱ የሚታወስም ነው። ከዛም የተነሳ በርካታ ቁጥር ያላቸው ኢትዮጵያኖች በተለይ ሀዘናቸውን ሲገልጹም ነበር። ኢትዮጵያ ላይ ደግሞ አሉ የተባሉት ቲክታከሮች ማስተር አብነት ከበደን የምንጊዜም ምርጥ ሰው በተለይ በጎ ሰውን ሲሸኙም ተስተውሏል። ታዲያ ታይላንድ ባቀናበት ሰዓት ላይ ሕክምና ሁኔታን በማስመልከት ማስተር አብነት ከበደ በአሁኑ ሰዓት ሕክምናውን የመጀመሪያ ቀዶ ጥገናን እንዳጠናቀቀ የወጡት መረጃዎች ያሳያሉ። ማስተር አብነት ከበደ ከኢትዮጵያ ሕዝብ ገንዘብና ሌላ ነገር ሳይሆን የሚፈልገው ጸሎትና ጸሎት ብቻ ነው። ሁሉም በየእምነቱ ወደ ፈጣሪ ይጮህ በማለትም ነው ማስተር አብነት ከበደ ያስተላለፈው። ማስተር አብነት ከበደ የ3 ልጆች አባት ነው። በቅርቡ 2 ሜንታ ልጆችን ባለቤቱ መገላገሏ የምታወስም ነው። ማስተር አብነት ከበደ ስለሱ በደንብ ያልተነገሩና ያልታወቁ
በተለይ በሞተር ትዕይንት ወይም ሰርከስ ትዕይንት ዓለምን ጉድ ያስባለ ኢትዮጵያዊ ነው። በደንብ ለዓለም ሚዲያ አልቀረበም እንጂ ማስተር አብነት ከበደ በሰርከስ ትዕይንት በርካታ ቁጥር ያላቸው ኢትዮጵያኖችን ሲያስደምም ነው የነበረ። በፊት ደግሞ በተለይ በደቡብ ክልል በነበረበት ሐዋሳ አካባቢ ላይ እጅግ በጣም በሚገርም ሁኔታ የሰርከስ ሾዎችን በስፖርት ፌስቲቫል መክፈቻ ላይና መጨረሻ ወይም መዝጊያ አካባቢ ሲያሳይም ተስተውሏል። በጣም አዝናኝና እጅግ አስገራሚ ብቃት ያለው ኢትዮጵያዊ ነው። በአርቱም ከፍተኛ ተጽዕኖ ፈጣሪ ኢትዮጵያዊ ነው። ስለዚህ ለማስተር አብነት ከበደ ሁሉም ኢትዮጵያዊ በጸሎት ያስበው። በከፍተኛ ሁኔታ በአሁኑ ሰዓት ሕክምናን እየተከታተለ ያለው ማስተር አብነት ከበደ ከህመሙ ተፈውሶ ድኖ ዳግም ህዝቡን እንዲረዳ በርካቶች የሱን በብዙ የሚቆጠሩ ብዙ ኢትዮጵያውያን የሱን እርዳታ እየተጠባበቁ ይገኛሉ። ስለዚህ የማስተር አብነት ከበደ በህይወት የመኖር ጉዳይ ግዴታ እንደሆነም በርካቶቹ ሀሳባቸውን ሲያነሱም ተስተውሏል። ያም ሆነ ይህ ዛሬ የመጀመሪያ ቀዶ ጥገናን አድርጓል። ቀዶ ጥገናው የተሳካ እንደነበረም በምስሉም አጋርቷል። ፈጣሪ ጨርሶ እንዲምረው የሁሉም ጸሎትም ነው። ታይላንድ ኢትዮጵያኖች በብዛት ሄዶ ድኖ የሚመጡበት ሀገርም ነው። በከፍተኛ ሁኔታ በተለይ ኢትዮጵያ ላይ የከበደ ህክምናን ቀጣይ ህክምናቸውን ታይላንድ ላይ ሲያደርጉም ይስተዋላል። ታዲያ ታይላንድ ማቅናቱ ለማስተር አብነት ከበደ ህይወቱን የማስቀጠል ነገር ወሳኝ ምዕራፍ እንደሚሆንም በርካቶቹ እየገለጹ ይገኛሉ። በተለይ የህክምና ባለሙያዎች ኢትዮጵያ ላይ ያልተቻለው ምናልባት ታይላንድ ላይ የመቻል እድሉ በጣም ሰፊ እንደሆነም በርካቶቹ ሀሳባቸውን እያጋሩ ይገኛሉ። አጠቃላይ እንግዲህ የማስተር አብነት ከበደ የጤና ሁኔታን በማስመልከት የመጀመሪያ ቀዶ ጥገናን እንዳደረገ ጭምርም ነው። በዛ ዙሪያ በርካታ ቁጥር ያላቸው ኢትዮጵያኖች እያሰባችሁ እያዘናችሁ ስለሱ የተጨነቃችሁ አሁንም እየተጨነቃችሁ ያላችሁ ኢትዮጵያውያን አሁንም በጸሎት ማሰባችሁን እንዳትረሱ። በጸሎት ማሰባችሁ ግድ እንደሚሆንም ነው እንግዲህ ማስተር አብነት ከበደም ያስተላለፈው መልእክት ማለትም ነው። እስካሁን ድረስ እንግዲህ የመጀመሪያ ቀዶ ጥገናን አድርጓል ማስተር አብነት ከበደ። የተሳካ እንደነበረም ነው ምስሉን ለማህበራዊ ሚዲያ ያጋራው። በተለይ ለኢትዮጵያውያን ማለትም ነው። ስለሱ የምታስቡት የምትጨነቁት አሁንም በጸሎት ብቻ ከጎኑ እንድትሆኑ እንጂ እንድትጨነቁ ሳይሆን በጸሎት ብቻ እንድታስቡትም ነው። ማስተር አብነት ከበደ በጸሎት የሚያምን ድንቅ ኢትዮጵያዊ ነው። ከዛም የተነሳ የጸሎት ጥሪም ነው ያስተላለፈው። ማስተር አብነት ከበደ በቅርቡ ፈጣሪ ጨርሶ እንደሚምረው ምንም ጥርጥር እንደሌለ ጭምርም የአደባባይ መረጃዎችም ናቸው። አጠቃላይ የማስተር አብነት ከበደ የጤና ሁኔታን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እንግዲህ አዳዲስ መረጃዎች ካሉ ለእናንተ ተከታትለን የምናቀርብላችሁ ይሆናል። እስካሁን ድረስ እንግዲህ አጠቃላይ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ አጠቃላይ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። የዓመቱ በጎ ሰው የምንጊዜም ኢትዮጵያዊ ደግሞ ምርጥ በጎ ሰው ማስተር አብነት ከበደ ስለሱ ተነግሮም የማያልቅ ታሪኮችን የሰራ ድንቅ ኢትዮጵያዊ ነው። አሁንም ደግሞ ታሪክ በተለይ ከዚህ በተሻለ ሁኔታ ደግሞ እንደምሰራ የአደባባይ እውነታዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ማስተር አብነት ከበደን በጸሎት በፍጹም እንዳንረሳ፣ በጸሎት እናስበው። ፈጣሪ ጨርሶ ምሮት ወደ ቤተሰቡ እንዲቀላቀልም የበርካቶች ጸሎት ስለሆነ አሁንም በጸሎት እናስበው። እንግዲህ አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ለሰዓታት ያሉኝ አጠቃላይ መረጃዎችን ይመስላሉ። በወቅታዊ ነጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።